ሰላም ተማሪዎች እንደምን ሰነበታችሁ? ዛሬ ደግሞ ሶስተኛውን የፎክሎር ዘወግ እናያለን። እርሱም ሀገረ ሰባዊ ትውን ጥበባት ወይም ፐርፎርሚንግ ፎክ አርትስ ይባላል። ይህ ዘርፍ ከክወና እና ከሙዚቃ ጋር ያለው ቁርኝት እጅግ የላቀ ነው። ፈቃደ እንደሚሉት በዚህ ጥቅል ስም ስር ሶስት ዋና ዋና ነገሮችን እናጠናለን። አንደኛ ሀገረ ሰባዊ ሙዚቃ፣ ሁለተኛ ሀገረ ሰባዊ ጭፈራ፣ ሶስተኛ ሀገረ ሰባዊ ተውኔት ናቸው። ሀገረ ሰባዊ ሙዚቃ ምንድን ነው? እንደ ጆርጅ ሊስት 1972 ገለጻ በቃል እየተዘመና በጆሮ እየተደመጠ የሚተላለፍ እንጂ በጽሁፍ የተቀመጠ የኖታ ውጤት አይደለም። መመዘኛዎቹ አንደኛ ዜማው በጆሮ የሚተላለፍ መሆን አለበት። ዜማው የትመጤነት ወይም ኦሪጂናሊቲ እና ደራሲው የማይታወቅ መሆን አለበት። ሁለተኛ መሳሪያዎቹ እንደ ከበሮ፣ አታሞና ድቤ ያሉ የምት መሳሪያዎች፣ እንደ ዋሽንትና ጥሩምባ ያሉ የትንፋሽ መሳሪያዎች እንዲሁም ክራር፣ መሰንቆና በገና የመሳሰሉትን የክር መሳሪያዎችን ያካትታል። ሙዚቃው በጭብጨባና በሰውነት ክፍሉ እንቅስቃሴዎች ይታጀባል። ጭፈራ ወይም ውዝዋዜ ማህበረሰቡ የደስታና የሀዘን ስሜትን እንዲሁም ሃይማኖታዊ ስርዓቱን የሚገልጽበት አካላዊ እንቅስቃሴ ነው። ይህ ዘርፍ አካባቢ መገለጫ አለው። ለምሳሌ የኦሮምኛ ቋንቋ ተናጋሪዎች እንደየአካባቢያቸው የወለጋ፣ የሰላሌ ወይም የአርሲ ጭፈራ አላቸው። በተመሳይ የአማርኛ ቋንቋ ተናጋሪዎች የጎንደር፣ የጎጃም፣ የወሎና የምንጃር ጭፈራዎች ተብለው በየራሳቸው ይለያሉ። ይህ የሚያሳየው ጭፈራ የአካባቢ ማንነት መገለጫ መሆኑን ነው። በሀገራችን ማህበረሰቡ ውስጥ የተውኔት ወይም የድራማ አላባውያን በስፋት ይገኛሉ። እነዚህ ጥበባት ከፍና ዝቅ ያሉ ድራማዊ ይዘቶች አሏቸው። በአጠቃላይ እነዚህ ትውን ጥበባት ለምን ይጠቅማሉ? አንደኛ ለመዝናኛ፣ ማህበረሰቡ ያዝናናሉ፣ የነፍስ እርካታ ይሰጣሉ። ሁለተኛ ለትስስር፣ ማህበራዊ አንድነትን ያጠናክራሉ። ሶስተኛ ለአካላዊ ብቃት፣ በተለይ ውዝዋዜው አካልን ለማዳበርና ለማጠንከር ይረዳል። አራተኛ ለአምልኮ፣ ይህ ማለት አምላክን ለማመስገንና መንፈሳዊ ስርዓቶችን ለመፈጸም ያገለግላሉ። ተማሪዎች በትውን ጥበባት ጥናት ውስጥ ዋና ዋና ቁልፍ ጉዳይ ጥበባቱን ከባለቤቶቹ ማህበራዊ ህይወት ጋር አያይዞ ማጥናት ነው። ዛሬ ሶስቱን የፎክሎር ዘውጎች አይተናል።